ጌታችን ኢየሱስ ክርስቶስ በቅዱስ ገብርኤል ብስራት ከቅድስት ድንግል ማርያም በቤተልሔም ተወለደ። ጊዜው ሲደርስም በመጥምቁ ዮሐንስ እጅ በዮርዳኖስ ከተጠመቀ በኋላ አገልግሎቱን ጀመረ። እርሱም በአጋንንት የታሰሩትን እየፈታ የታመሙትን እየፈወሰ ደግሞም ብዙ ድንቅና ተአምራትን እያደረገ የመንግሥቱን ወንጌል ሰበከ። በጊዜው የነበሩ የአይሁድ አለቃዎችና ፈሪሳውያንም በሐሰት ወንጅለው በስቅላት እንዲሞት አስፈረዱበት። እርሱም በጎልጎታ ተሰቀለ። በሞተም ጊዜ በአዲስ መቃብር ውስጥ ቀበሩት። ነገር ግን ጌታ እንደ ሞተ አልቀረም። በሦስተኛው ቀን ሞትን ድል አድርጎ ተነሳ። ከሞት ከተነሳም በኋላ ከመግደላዊት ማርያም አንስቶ ለሐዋርያቱ ደግሞም ለሌሎች ደቀ መዛሙርትም ተገለጠ። የሐዋርያት ሥራ መጽሐፍ እዚህ ጋር ነው የሚጀምረው። ጌታ ኢየሱስ ክርስቶስ ከማረጉ በፊት ለሐዋርያቶቹ መንፈስ ቅዱስን እስኪቀበሉ ከኢየሩሳሌም እንዳይወጡ አዘዛቸው። እነርሱም በኢየሩሳሌም በጸሎት እየተጉ ቆዩ። በዓለ ሐምሳ የተባለውም ቀን በደረሰ ጊዜ መንፈስ ቅዱስ ወረደባቸው። ከዚያች ቀንም አንስቶ ሐዋርያት የጌታ ኢየሱስ ትንሣኤን መናገር ጀመሩ። በመንፈስ ቅዱስም ኃይል ብዙ ድንቅና ተአምራትን አደረጉ። እነዚህ ነገሮች ሲሆኑ ሁሉም ነገር ሰላም አልነበረም። የመጀመሪያው ሰማዕት እስጢፋኖስ በድንጋይ ተወግሮ፣ እንዲሁም የሐዋርያው ቅዱስ ዮሐንስ ወንድም ያዕቆብ በሰይፍ ሰማዕትነትን ተቀብለዋል። መከራና ሞት እንዲሁም ስደት ቢደርስባቸውም እግዚአብሔር ግን የሚድኑትንም ዕለት ዕለት ያበዛ ነበር። ከዳኑትም መካከል አሳዳጅ የነበረውና እስጢፋኖስ ሲገደል ተባባሪ የነበረው ጳውሎስ አንዱ ነው። ጳውሎስ ጌታ ኢየሱስ ክርስቶስ በደማስቆ መንገድ ከተገለጠለት በኋላ ፍጹም ሌላ ሰው ሆነ። እነኚህንና ሌሎች አስተማሪ ደግሞም አስደናቂ ክስተቶችን በባለፉት 4 የሐዋርያት ሥራ ተከታታይ ክፍሎች ተመልክተናል። ዛሬም የሐዋርያት ሥራ መጽሐፍ የመጨረሻ ክፍልን እንመለከታለን። በዚህም የሐዋርያው ቅዱስ ጳውሎስ የመጨረሻ ጊዜያትን፣ እስረኛ ሆኖ በፍርድ ቤቶች የነበረውን ክርክርና በዚህ ሁሉ ውስጥ ለነገሥታትና ለሌሎች ሰዎች ወንጌልን እንዴት እንደሰበከና ሌሎች ታሪኮችንም እናያለን። እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ያድርጉ። በቅርቡ 100,000 ሰብስክራይበር እንድንገባ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሳምንቱ መጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በማግስቱ ለመሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። ንግግሩንም እስከ እኩለ ሌሊት ድረስ አራዘመ። በተሰበሰብንበትም ሰገነት ላይ ብዙ መብራት ነበር። አውጤኪስ የተባለ አንድ ጎበዝም በመስኮት ላይ ተቀምጦ ነበር። ጳውሎስ ንግግሩን ባስረዘመ ጊዜ እንቅልፍ አለውና ጭልጥ ብሎ ተኛ። ከሦስተኛውም ፎቅ ቁልቁል ወደቀ። ሞቶም አነሱት። ጳውሎስም ወርዶ በላዩ ተጋድሞ አቀፈውና ሕይወቱ በውስጡ ስላለች ሁከት አትፍጠሩ አላቸው። ተመልሶም እንደገና ወደ ፎቅ ወጣ። እንጀራውንም ቆርሶ በላ። እስኪነጋም ድረስ ብዙ ከተናገረ በኋላ ተነስቶ ሄደ። ሰዎችም ያን ጎበዝ ሕያው ሆኖ ወሰዱት። በዚህም እጅግ ተጽናኑ። እኛ ግን ጳውሎስን ለመቀበል ቀድመን ወደ መርከቡ ሄድን። ከዚያም በመርከብ ወደ አሶን ተጓዝን። ይህን ያደረግነውም ጳውሎስ በየብስ በእግሩ ሊሄድ ስላሰበ ነበር። በአሶን ከተገናኘንም በኋላ ተቀብለነው አብረን በመርከብ ወደ ሚጢሊኒ ሄድን። በማግስቱም በመርከብ ተጉዘን ከኪዮ ደሴት ትይዩ ደረስን። በሚቀጥለውም ቀን ወደ ሳሞን ተሻገርን። በማግስቱም ሚሊጢን ደረስን። ጳውሎስም በእስያ አውራጃ ብዙ መቆየት ስላልፈለገ ወደ ኤፌሶን ሳይገባ አልፎ ለመሄድ ወሰነ። ቢቻል በዓለ ሐምሳን
በኢየሩሳሌም ለመዋል ቸኩሎ ነበርና። ከሚሊጢንም ወደ ኤፌሶን ሰው ልኮ የቤተ ክርስቲያኒቱን ሽማግሌዎች አስጠራ። በመጡም ጊዜ እንዲህ አላቸው፣ ወደ እስያ አውራጃ ከገባሁበት ከመጀመሪያዋ ዕለት አንስቶ ዘውትር ከእናንተ ጋር እንዴት እንደኖርኩ ታውቃላችሁ። ምንም እንኳ ከአይሁድ ሴራ የተነሳ መከራ ቢያደርሱብኝም ጌታን በታላቅ ትሕትናና በእንባ ከማገልገል አልተቆጠብኩም። በአደባባይም ሆነ ከቤት ቤት በመዘዋወር እናንተን ከማስተማርና ይጠቅማችኋል ብዬ ያሰብኩትን ከመስበክ ወደ ኋላ አላልኩም። በንስሐ ወደ እግዚአብሔር እንዲመለሱና በጌታችን በኢየሱስ እንዲያምኑ ለአይሁድም ለግሪክ ሰዎችም አጥብቄ መስክሬላቸዋለሁ። አሁንም እዚያ ስደርስ የሚደርስብኝን ባላውቅም መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎቴን ብፈጽም ለእኔ ሕይወቴ ከምንም እንደማይቆጠር እንደ ከንቱ ነገር ናት። አሁንም ቢሆን በመካከላችሁ ተዘዋውሬ የእግዚአብሔርን መንግሥት የሰበክሁላችሁ እናንተ ሁላችሁ ከእንግዲህ ወዲያ ፊቴን እንደማታዩ አውቃለሁ። ስለዚህ ከሰው ሁሉ ደም ንጹሕ መሆኔን በዚህች ቀን እመሰክርላችኋለሁ። የእግዚአብሔርን ፍቃድ ሁሉ ለእናንተ ከመግለጽ የተቆጠብኩበት ጊዜ የለምና። ለራሳችሁና መንፈስ ቅዱስ ኤጲስቆጶሳት አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቁ። እኔ ከሄድኩ በኋላ ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋውም እንደማይራሩ አውቃለሁ። ከእናንተው መካከል እንኳ የራሳቸውን ደቀ መዛሙርት ለማፍራት እውነትን የሚያጣምሙ ይነሳሉ። ስለዚህ ተጠንቀቁ። 3 ዓመት ሙሉ ሌሊትና ቀን ምንም ያህል ሳላቋርጥ በእንባ እያንዳንዳችሁን እንደመከርኳችሁ አስታውሱ። አሁንም ለእግዚአብሔር እንዲሁም ሊያንጻችሁና በቅዱሳኑ ሁሉ መካከል ርስት ሊያወርሳችሁ ለሚችለው ለጸጋው ቃል አደራ እሰጣችኋለሁ። የማንንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ ለእኔና ከኔ ጋር ላሉት በሚያስፈልገን ነገር እንዳገለገሉን እናንተ ራሳችሁ ታውቃላችሁ። በጉልበታችን ደክመን ችግረኞችን መርዳት እንዳለብን ባደረግኩት ሁሉ አሳይቻችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውን የጌታን የኢየሱስን ቃል እናስታውስ። ይህን ካለ በኋላ ተንበርክኮ ከሁሉም ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ሳሙት። ከሁሉም በላይ ልባቸውን የነካው ከእንግዲህ ወዲህ ፊቱን እንደማያዩ የተናገራቸው ቃል ነበር። ከዚያም እስከ መርከቡ ድረስ ሸኙት። ከእነርሱ ጋር ከተለየም በኋላ ቀጥታ በመርከብ ወደ ቆስ ተጓዝን። በማግስቱም ወደ ሩድ ከዚያም ወደ ጳጥራ አመራን። በዚያም ወደ ፊንቄ የሚሄድ መርከብ ስላገኘን ተሳፍረን ጉዟችንን ቀጠልን። ቆጵሮስ በታየችን ጊዜ ወደ ግራ ትተናት አለፍንና ወደ ሶርያ አመራን። መርከባችን ጭነቱን በጢሮስ ማራገፍ ስለነበረበት እኛም እዚያው ወረድን። ደቀ መዛሙርትንም በዚያ አግኝተን 7 ቀን ከእነርሱ ጋር ተቀመጥን። እነርሱም በመንፈስ ሆነው ጳውሎስ ወደ ኢየሩሳሌም እንዳይሄድ ነገሩት። የቆይታ ጊዜያችን ባለቀ ጊዜ ትተናቸው ጉዟችንን ቀጠልን። ደቀ መዛሙርቱም ሁሉ ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማው ውጭ ድረስ ሸኙን። በባህሩም ዳር ተንበርክከን ጸለይን። ከተሰነባበትንም በኋላ ወደ መርከቡ ገባን። እነርሱም ወደ ቤታቸው ተመለሱ። ከጢሮስ ተነስተን ጉዟችንን በመቀጠል ኤጤሌማይስ ደረስን። ከመርከብ ወርደንም ለወንድሞች ሰላምታ ካቀረብን በኋላ 1 ቀን ከእነርሱ ጋር ቆየን። በማግስቱም ከዚያ ተነስተን ቂሳርያ ደረስን። ከ7ቱ ወንጌላውያን አንዱ በሆነው በፊልጶስ ቤትም አረፍን።
እርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። በዚያም ብዙ ቀን ከተቀመጥም በኋላ አጋቦስ የተባለ ነቢይ ከይሁዳ ወረደ። ወደ እኛም መጣና የጳውሎስን መታጠቂያ ወሰደ። የራሱንም እጅና እግር በማሰር መንፈስ ቅዱስ በኢየሩሳሌም ያሉ አይሁድ የዚህን መታጠቂያ ባለቤት እንዲህ አድርገው በማሰር ለአሕዛብ አሳልፈው ይሰጡታል ይላል አለ። ይህን ስንሰማ እኛና በዚያም የሚኖሩት ጳውሎስ ወደ ኢየሩሳሌም እንዳይሄድ ለመንነው። ጳውሎስ ግን ለምን እንዲህ እያለቀሳችሁ ልቤን ታባቡታላችሁ? እኔ መታሰር ቀርቶ ስለ ጌታ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ዝግጁ ነኝ አላቸው። ምክራችንን አልቀበል ስላለን እንግዲህ የጌታ ፍቃድ ይሁን ብለን ተውነው። ከዚህ በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። በቂሳሪያ ከነበሩት ደቀ መዛሙርትም አንዳንዶቹ ወደ መናሶን ቤት ይዘውን መጡ። እኛም በዚያው ተቀመጥን። መናሶን የቆጵሮስ ሰው ሲሆን ከመጀመሪያዎቹ ደቀ መዛሙርት አንዱ ነበር። ኢየሩሳሌም በደረስን ጊዜ ወንድሞች በደስታ ተቀበሉን። በማግስቱም ጳውሎስና ሌሎቻችንም ያዕቆብን ለማየት ሄድን። ሽማግሌዎችም ሁሉ በዚያ ነበሩ። ጳውሎስም ሰላምታ ካቀረበላቸው በኋላ እግዚአብሔር በእርሱ አገልግሎት አማካኝነት በአሕዛብ መካከል ያደረገውን ሁሉ በዝርዝር አስረዳቸው። እነርሱም ይህን ሲሰሙ እግዚአብሔርን አመሰገኑ። ጳውሎስንም እንዲህ አሉት፣ ወንድም ሆይ በብዙ ሺህ የሚቆጠሩ አይሁድ እንዳመኑ ተመልከት። ሁሉም ደግሞ ለሙሴ ሕግ የሚቀኑ ናቸው። በአሕዛብ መካከል የሚኖሩ አይሁድ ሁሉ ሙሴን እንዲተዉና ልጆቻቸውን እንዳይገርዙ በቆየው ልማዳችን መሠረት እንዳይኖሩ እንደምታስተምር ስለ አንተ ተነግሯቸዋል። መምጣትህን መስማታቸው የማይቀር ነውና እንግዲህ ምን እናድርግ? ስለዚህ የምንልህን አድርግ። ስዕለት ያለባቸው 4 ሰዎች በእኛ ዘንድ አሉ። እነዚህን ሰዎች ይዘህ ከእነርሱ ጋር የመንጻቱን ሥርዓት ፈጽም። ራሳቸውንም እንዲላጩ የሚጠየቀውን ገንዘብ ክፈልላቸው። በዚህም ስለ አንተ የተነገራቸው ሰዎች ሁሉ የሰሙት እውነት እንዳልሆነና አንተ ራስህ ሕጉን ጠብቀ የምትኖር መሆንህን ያውቃሉ። ከአሕዛብ ወገን ያመኑትን በተመለከተ ግን ለጣዖት የተሰዋ ምግብ፣ ደምና ታንቆ የሞተ ከብት እንዳይበሉ ደግሞም ከዝሙት ርኩሰት ራሳቸውን እንዲጠብቁ ወስነን ጽፈንላቸዋል። ጳውሎስም በማግስቱ ሰዎቹን ይዞ ሄደ። አብሯቸውም የመንጻቱን ሥርዓት ፈጸመ። ከዚያም የመንጻቱ ሥርዓት መቼ እንደሚያበቃና የእያንዳንዳቸውን መሥዋዕት መቼ እንደሚቀርብ ለማስታወቅ ወደ ቤተ መቅደስ ገባ። 7ቱ ቀንም ሊፈጸም ሲቃረብ ከእስያ አውራጃ የመጡት አይሁድ ጳውሎስን በቤተ መቅደስ ባዩት ጊዜ ሕዝቡን ሁሉ አነሳስተው ያዙት፣ እንዲህም እያሉ ጮኹ፣ የእስራኤል ሰዎች ሆይ እርዱን! ሕዝባችንንና ሕጋችንን እንዲሁም ይህን ስፍራ በማጥላላት በደረሰበት ስፍራ የሚገኙትን ሰዎች ሁሉ የሚያስተምረው ሰው ይህ ነው። ከዚህም በላይ ግሪኮችን ወደ ቤተ መቅደስ እያስገባ ይህን የተቀደሰ ስፍራ የሚያረክሰው እርሱ ነው። ይህንም ያሉት ቀደም ሲል የኤፌሶኑን ሰው ጥሮፊሞስን ከጳውሎስ ጋር በከተማ ውስጥ ስላዩት ጳውሎስ እርሱንም ወደ ቤተ መቅደስ ይዞ የገባ ስለመሰላቸው ነበር። ከተማው በሙሉ ታወከ። ሕዝቡም ከየአቅጣጫው እየተሯሯጡ መጡ። ጳውሎስንም ይዘው እየጎተቱት ከቤተ መቅደስ ግቢ ያወጡት። በሮቹም ወዲያው ተዘጉ። ሊገድሉት ሲፈልጉም የኢየሩሳሌም ከተማ ፍጹም ታወከች። ወሬውም ለሮማ ጦር አዛዥ ደረሰው። እርሱም ወዲያው አንዳንድ የጦር መኮንኖችና ወታደሮችን ይዞ እየሮጠ ወደ እነርሱ ወረደ። እነርሱም መኮንኖቹንና ወታደሮቹን ባዩ ጊዜ ጳውሎስን መደብደብ ተዉ። የጦር አዛዡም ቀርቦ ያዘው፣ በ2 ሰንሰለትም እንዲታሰር ትእዛዝ ሰጠ።
ከዚያም ማን መሆኑንና ምን እንዳደረገ ጠየቀ። ሕዝቡም ከፊሉ አንድ ነገር ሲናገር፣ ከፊሉ ደግሞ ሌላ ይናገር ነበር። ከጫጫታው የተነሳም አዛዡ ምንም ነገር ሊሰማ አልቻለም። ስለዚህ ጳውሎስ ወደ ጦር ሰፈር እንዲወሰድ አዘዘ። ከሕዝቡ ሁካታ የተነሳ ጳውሎስ ወደ መውጫው ደረጃ ሲደርስ ወታደሮቹ ይሸከሙት ዘንድ ግድ ሆነባቸው። ከኋላ የተከተለውም ሕዝብ አስወግደው እያለ ይጮህ ነበር። ወታደሮቹ ወደ ጦር ሰፈር ይዘውት ሊሄዱ ሲሉ ጳውሎስ ጦር አዛዡን አንድ ነገር እንድነግርህ ፍቀድልኝ አለው። አዛዡም እንዲህ አለው፣ የግሪክ ቋንቋ ታውቃለህ? አንተ ከዚህ ቀደም አመፅ አስነስተ 4000 ነፍሰ ገዳዮችን ወደ በረሃ ያሸፈትከው ግብፃዊ አይደለህምን? ጳውሎስም እኔስ በኪልቅያ ያለችው የታዋቂዋ የጠርሴስ ከተማ ነዋሪ የሆንኩ አይሁዳዊ ነኝ። ለሕዝቡ ንግግር እንዳደርግ ፍቀድልኝ አለው። ጳውሎስም የጦር አዛዡን ካስፈቀደ በኋላ በደረጃው ላይ ቆሞ ሕዝቡን በእጁ ጠቀሰ። ሁሉም ጸጥ ባሉ ጊዜ በዕብራይስጥ ቋንቋ እንዲህ አለ፣ ወንድሞችና አባቶች ሆይ አሁን የማቀርብላችሁን የመከላከያ መልሴን ስሙኝ። እነርሱም በዕብራይስጥ ቋንቋ ሲናገር በሰሙ ጊዜ ከፊት ይልቅ ጸጥ አሉ። ጳውሎስም እንዲህ አለ፣ እኔ በኪልቅያ በምትገኘው በጠርሴስ የተወለድኩ አይሁዳዊ ስሆን ያደግኩት ግን በዚህ ከተማ ነው። የአባቶቻችንን ሕግ በገማልያል እግር ስር ተቀምጬ በሚገባ ተምሬአለሁ። ዛሬ እናንተ እንዲህ የምትቀኑለትን ያህል እኔም ለእግዚአብሔር እቀና ነበር። ይህን መንገድ የሚከተሉትንም እስከ ሞት ድረስ እያሳደድኩ ወንዶችንም ሴቶችንም አስሬ ወደ ወህኒ እጥላቸው ነበር። ይህን ተግባሬን ሊቀ ካህናቱም ሆነ ሸንጎ ሁሉ ሊመሰክሩ ይችላሉ። ከእነርሱ ደብዳቤ ተቀብዬ ደማስቆ ወዳሉት ወንድሞቻቸው በመሄድ እነዚህን ሰዎች አሳስሬ ወደ ኢየሩሳሌም አምጥቼ ለማስቀጣት ወደዚያ እሄድ ነበር። ስንጓዝም እኩለ ቀን ገደማ ወደ ደማስቆ እንደተቃረብኩ ድንገት ታላቅ ብርሃን ከሰማይ በዙሪያዬ በራ። እኔም በምድር ላይ ወደቅኩ። ከዚያም ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ አንተ ማን ነህ አልኩት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔ ጋር የነበሩትም ብርሃኑን አዩ፣ ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙም። እኔም ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሂድ፣ በዚያም ልታደርገው የሚገባህን ሁሉ ይነግሩሃል አለኝ። ከብርሃኑም ጸዳል የተነሳ ዓይኔ ስለታወረ ከእኔ ጋር የነበሩት እጄን ይዘው እየመሩ ወደ ደማስቆ አደረሱኝ። ከዚያም ሐናንያ የተባለ ሰው ሊያየኝ ወደ እኔ መጣ። እርሱም ሕግን በጥንቃቄ የሚጠብቅና በዚያ በሚኖሩት አይሁድ ሁሉ ዘንድ እጅግ የተከበረ ሰው ነበር። በአጠገቤም ቆሞ ወንድም ሳውል ሆይ ዓይኖችህ ይብሩልህ አለኝ። እኔም በዚያችው ቅጽበት አየሁት። እርሱም ቀጥሎ እንዲህ አለኝ፣ የአባቶቻችን አምላክ ፍቃዱን እንድታውቅ ጻድቁን እንድታይና ቃሉን ከአንደበቱ እንድትሰማ መርጦሃል። ስላየኸውና ስለሰማኸው ነገር በሰው ሁሉ ፊት ምስክር ትሆነዋለህና። ታዲያ አሁን ምን ትጠብቃለህ? ተነስተ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ወደ ኢየሩሳሌም ተመልሼ በቤተ መቅደስ ስጸልይም ተመሰጥኩ። ጌታም ሲናገረኝ አየሁ። እርሱም አሁኑኑ ፈጥነህ ከኢየሩሳሌም ውጣ፣ ስለ እኔ የምትመሰክረውን አይቀበሉህምና አለኝ። እኔም እንዲህ አልኩት፣ ጌታ ሆይ በአንተ የሚያምኑትን ሰዎች ለማሰርና ለመደብደብ በየምኩራቡ ስዞር እንደነበር እነዚህ ሰዎች ያውቃሉ። ደግሞም የአንተን ሰማዕት የእስጢፋኖስን ደም በሚያፈሱበት ጊዜ በድርጊታቸው ተስማምቼ በቦታው ቆሜ የገዳዮቹን ልብስ እጠብቅ ነበር። ጌታም ሂድ፣ በሩቅ ወዳሉት አሕዛብ እልክሃለሁና
አለኝ። ሕዝቡም ይህን ቃል እስኪናገር ድረስ ሰሙት። ከዚህ በኋላ ግን ድምፃቸውን ከፍ በማድረግ ይህስ ከምድረ ገጽ ይወገድ፣ በሕይወት መኖር አይገባውም ብለው ጮኹበት። እነርሱም እየጮኹና ልብሳቸውን እየወረወሩ ትቢያም ወደ ላይ እየበተኑ ሳሉ የጦር አዛዡ ጳውሎስን ወደ ጦር ሰፈር እንዲያስገቡትና ሕዝቡ ለምን እንዲህ እንደሚጮኹበት እየተገረፈ እንዲመረመር ትእዛዝ ሰጠ። ጳውሎስም በጠፍር ወጥረው ሊገርፉት ሲሉ አጠገቡ የቆመውን የመቶ አለቃ አንድን የሮም ዜጋ ያለ ፍርድ ለመግረፍ ሕግ ይፈቅድላችኋልን? አለው። የመቶ አለቃውም ይህን ሲሰማ ወደ ጦር አዛዡ ቀርቦ ምን እያደረግክ እንደሆነ አውቀሃል? ሰውየው እኮ ሮማዊ ነው አለው። አዛዡም ወደ ጳውሎስ ቀርቦ አንተ ሰው እስቲ ንገረኝ፣ ሮማዊ ነህን? አለው። እርሱም አዎ ነኝ አለው። አዛዡም መልሶ እኔ ይህን ዜግነት ያገኘሁት ብዙ ገንዘብ አውጥቼ ነው አለ። ጳውሎስም እኔ ግን ከተወለድኩ ጀምሮ ሮማዊ ነኝ አለው። ስለዚህ እነዚያ ሊመረምሩት ያሰቡት ሰዎች ወዲያው ከእርሱ ሸሹ። የጦር አዛዡም የሮም ዜጋ መሆኑን ባወቀ ጊዜ በሰንሰለት አስሮት ስለነበር ፈራ። በማግስቱም የጦር አዛዡ አይሁድ ጳውሎስን የከሰሱበት ትክክለኛው ምክንያት ምን እንደሆነ ለማወቅ ስለፈለገ ፈታው። ከዚያም የካህናት አለቆችና የአይሁድ ሸንጎ አባላት በሙሉ እንዲሰበሰቡ አዘዘ። ጳውሎስንም ከደረጃው አውርዶ በፊታቸው አቆመው። ጳውሎስም ወደ ሸንጎው ትኩር ብሎ በመመልከት ወንድሞች ሆይ፣ እኔ እስከዚች ቀን ድረስ በእግዚአብሔር ፊት በንጹሕ ሕሊና ተመላልሻለሁ አለ። በዚህ ጊዜ ሊቀ ካህናቱ ሐናንያ በጳውሎስ አጠገብ የቆሙትን ሰዎች አፉን እንዲመቱ ታዘዘ። ጳውሎስም አንተ በኖራ የተለሰንክ ግድግዳ፣ እግዚአብሔር ደግሞ አንተን ይመታሃል። በሕጉ መሠረት ልትፈርድብኝ ተቀምጠ ሳለ ያለ ሕግ ስለመታኸኝ አንተ ራስህ ሕጉን ጥሰሃል አለው። ጳውሎስ አጠገብ ቆመው የነበሩትም የእግዚአብሔርን ሊቀ ካህናት ደፍረ ትሰድባለህን? አሉት። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባለማወቄ ነው፣ በሕዝብህ አለቃ ላይ ክፉ አትናገር ተብሎ ተጽፏልና አላቸው። ጳውሎስም ሕዝቡ ከፊሎቹ ሰዱቃውያን ከፊሎቹ ፈሪሳውያን መሆናቸውን ስላወቀ ወንድሞቼ ሆይ እኔ ከፈሪሳዊ የተወለድኩ ፈሪሳዊ ነኝ፣ ለፍርድ የቀረብኩትም የሙታንን ትንሣኤ ተስፋ በማድረጌ ነው ሲል በሸንጎ ፊት ጮኸ። ይህንንም በተናገረ ጊዜ በፈሪሳውያንና በሰዱቃውያን መካከል ጠብ ተነሳ። ሸንጎውም ለሁለት ተከፈለ። ሰዱቃውያን የሙታን ትንሣኤ የለም፣ መላእክትም መናፍስትም የለም የሚሉ ሲሆኑ፣ ፈሪሳውያን ግን በእነዚህ ሁሉ መኖር የሚያምኑ ነበሩ። ታላቅ ሁከትም ሆነ። ከፈሪሳውያን ወገን የሆኑ አንዳንድ የኦሪት ሕግ መምህራንም ተነስተው በዚህ ሰው ላይ ምንም ጥፋት አላገኘንበትም፣ መንፈስ ወይም መልአክ ተናግሮትስ እንደሆነ ምን ይታወቃል? በማለት አጥብቀው ተከራከሩ። ጠቡ ከማየሉ የተነሳም አዛዡ ጳውሎስን እንዳይገነጣጥሉት ፈራ። ስለዚህ ወታደሮቹ ወርደው ከመካከላቸው ነጥቀው ወደ ጦሩ ሰፈር እንዲያስገቡ ታዘዘ። በሚቀጥለውም ሌሊት ጌታ በአጠገቡ ቆሞ ጳውሎስ ሆይ አይዞህ፣ በኢየሩሳሌም እንደመሰከርክልኝ በሮምም ደግሞ ልትመሰክርልኝ ይገባሃል አለው። በነጋም ጊዜ አይሁድ ተሰብስበው በማሴር ጳውሎስን እስኪገድሉ ድረስ እህል ውሃ ላለመቅመስ ተማማሉ። በዚህ ሴራ የተማማሉትም ከ40 በላይ ነበሩ። እነርሱም ወደ ካህናት አለቆችና ወደ ሽማግሌዎች ሄደው እንዲህ አሉ፣ ጳውሎስን ሳንገድል እህል ላለመቅመስ ጽኑ መሐላ አድርገናል። እንግዲህ እናንተ ከሸንጎ ጋር ሆናችሁ ስለ ጉዳዩ ትክክለኛ የሆነ ተጨማሪ መረጃ ከእርሱ እንደምትፈልጉ አስመስላችሁ ጳውሎስን ወደ እናንተ እንዲሰደው የጦር አዛዡን ለምኑት። እኛም ገና ወደዚህ ሳይደርስ ልንገድለው ዝግጁ ነን።
ነገር ግን የጳውሎስ የእህት ልጅ ስለ ሴራው በመስማቱ ወደ ጦሩ ሰፈር ገብቶ ሁኔታውን ለጳውሎስ ነገረው። ጳውሎስም ከመቶ አለቆቹ አንዱን ጠርቶ ይህ ልጅ ለጦር አዛዡ የሚነግረው ነገር ስላለ ወደ እርሱ ውሰደው አለው። እርሱም ወደ ጦር አዛዡ ወሰደው። የመቶ አለቃውም እስረኛው ጳውሎስ ጠርቶኝ ይህ ጎልማሳ የሚነግርህ ነገር ስላለው ወደ አንተ እንዳቀርበው ለመነኝ አለው። አዛዡም የጎልማሳውን እጅ ይዞ ለብቻው ገለል በማድረግ ልትነግረኝ የምትፈልገው ምንድን ነው አለው። ልጁም እንዲህ አለው፣ አይሁድ ስለ እርሱ ትክክለኛ የሆነ ተጨማሪ መረጃ ለማግኘት የፈለጉ በመምሰል ጳውሎስን ነገ ሸንጎ ፊት እንድታቀርብላቸው ሊለምኑ ተስማምተዋል። ስለዚህ እሺ አትበላቸው፣ ምክንያቱም ከመካከላቸው ከ40 በላይ የሚሆኑት ሊገሉት አድፍጠው እየጠበቁት ነው። ደግሞም እስኪገድሉት ድረስ እህል ውሃ ላለመቅመስ ተማምለዋል። አሁንም ተዘጋጅተው የአንተን መልስ እየተጠባበቁ ነው። የጦር አዛዡም ይህን ለእኔ የገለጥክልኝን ነገር ለማንም እንዳትናገር ብሎ ጎልማሳውን አስጠንቅቆ አሰናበተው። ከዚያም ከመቶ አለቆቹ ሁለቱን ጠርቶ እንዲህ አላቸው፣ ከምሽቱ 3 ሰዓት ወደ ቂሳሪያ የሚሄድ 200 ወታደሮች፣ 70 ፈረሰኞችና 200 ባለጦር ጭፍራ አዘጋጁ። ደግሞም ጳውሎስ ተቀምጦበት ወደ አገረ ገዡ ወደ ፊሊክስ በደህና የሚደርስበት ከብት ይዘጋጅ። ደብዳቤም ጻፈ እንዲህ የሚል ከቀላውዲዮስ ሉሲዮስ ለክቡር አገረ ገዥ ለፊሊክስ፣ ሰላም ላንተ ይሁን። አይሁድ ይህን ሰው ይዘው ሊገድሉት ነበር። ነገር ግን የሮም ዜጋ መሆኑን ስላወቅኩ ከወታደሮቼ ጋር ደርሼ አተረፍኩት። ለምን ሊከሱት እንደፈለጉ ለማወቅም ወደ ሸንጓቸው አቀረብኩት። የተከሰሰውም ሕጋቸውን በተመለከተ እንጂ ለሞት ወይም ለእስራት የሚያበቃ እንዳልሆነ ተረድቻለሁ። አይሁድ ግን በዚህ ሰው ላይ ማሴራቸውን በተረዳው ጊዜ ወዲያው ወደ አንተ ላኩት። ከሳሾቹም ከእርሱ ጋር ያላቸውን ክርክር ለአንተ እንዲያቀርቡ አዘዝኳቸው። ስለዚህ ወታደሮቹ በታዘዙት መሰረት ጳውሎስን ይዘው በሌሊት እስከ አንቲጳጥራስ ድረስ ወሰዱት። በማግስቱ ፈረሰኞቹ ብቻ እንዲያደርሱት አድርገው ሌሎቹ ወደ ጦር ሰፈር ተመለሱ። ፈረሰኞቹም ቂሳሪያ በደረሱ ጊዜ ደብዳቤውን ለአገረ ገዢው ሰጡት፣ ጳውሎስንም አስረከቡት። አገረ ገዢውም ደብዳቤውን ካነበበ በኋላ ጳውሎስን ከየትኛው አውራጃ እንደመጣ ጠየቀው። የኪልቅያ ሰው መሆኑን ባወቀ ጊዜ የአንተ ጉዳይ ከሳሾች ሲቀርቡ አያለው አለው። ከዚያም ጳውሎስ በሄሮድስ ግቢ ውስጥ እንዲጠበቅ አዘዘ። ከ5 ቀን በኋላ ሊቀ ካህናቱ ሐናንያ ከአንዳንድ ሽማግሌዎችና ጠርጦለስ ከሚባል ጠበቃ ጋር ወደ ቂሳሪያ ወረደ። በጳውሎስም ላይ ያላቸውን ክስ ለአገረ ገዡ አቀረቡ። ጳውሎስ ተጠርቶ በቀረበ ጊዜ ጠርጠሉስ እንዲህ ሲል ክሱን አቀረበ። ክቡር ፊሊክስ ሆይ፣ በአንተ ዘመን ሰላም ለብዙ ጊዜ ሰፍኖልናል። አርቆ አስተዋይነትህም ለዚህ ሕዝብ መሻሻልን አስገኝቶለታል። በየቦታውና በየጊዜው ይህን ውለታ በታላቅ ምስጋና እንቀበላለን። ነገር ግን ይበልጥ እንዳላደክምህ በአጭሩ እንድትሰማን መልካም ፍቃድህን እለምንሃለሁ። ይህ ሰው በዓለም ባሉት አይሁድ ሁሉ መካከል በሽታ ሆኖ ሁከት የሚያስነሳ ደግሞም የናዝራውያን ወገን ቀንደኛ መሪ ሆኖ አግኝተነዋል። ከዚህም በላይ ቤተ መቅደሱን ለማርከስ ሲሞክር አግኝተን ያዝነው። በሕጋችንም መሠረት ልንፈርድበት አስበን ነበር። ነገር ግን የጦር አዛዡ ሉሲዮስ መጥቶ በታላቅ ኃይል ከእጃችን ነጥቆ ወሰደው። ከሳሾቹም ወደ አንተ እንዲመጡ አዘዘ። እንግዲህ አንተ ራስህ መርምረኸው እርሱን የከሰስንበትን ነገር ሁሉ እውነት መሆኑን ልታረጋግጥ ትችላለህ። አይሁድም ነገሩን እንደተባለው መሆኑን በመደገፍ በክሱ ተባበሩ። አገረ ገዡም እንዲናገር በእጁ ምልክት በሰጠው ጊዜ
ጳውሎስ እንዲህ ሲል መለሰ፣ ከብዙ ዘመን ጀምሮ የዚህ ሕዝብ ፈራጅ መሆንህን አውቃለሁ። ስለዚህ የመከላከያ መልሴን የማቀርበው በደስታ ነው። ልሰግድ ወደ ኢየሩሳሌም የመጣሁት ከ12 ቀን በፊት መሆኑን አንተው ራስህ በቀላሉ ማረጋገጥ ትችላለህ። ከሳሾቼም በቤተ መቅደስ ከማንም ጋር ስከራከር ወይም በምኩራብ ወይም በከተማ ውስጥ በየትኛውም ስፍራ ሕዝብን ሳነሳሳ አላገኙኝም። አሁንም ለተከሰስኩበት ነገር ማስረጃ ሊያቀርቡልህ አይችሉም። ይሁን እንጂ እነርሱ ኑፋቄ በሚሉት በጌታ መንገድ የአባቶቻችንን አምላክ አመልካለሁ። በሕጉ የታዘዘውንና በነቢያት የተጻፈውን ሁሉ አምናለሁ። ደግሞም እንደነዚህ ሰዎች ሁሉ ጻድቃንና ኃጥአን ከሙታን እንደሚነሱ በእግዚአብሔር ተስፋ አለኝ። ስለዚህ በእግዚአብሔርና በሰው ፊት ንጹሕ ሕሊና እንዲኖረኝ ሁልጊዜ እጥራለሁ። ከብዙ ዓመት በኋላም ለድሃው ወገኔ ምጽዋትና መባ ይዤ ወደ ኢየሩሳሌም መጣሁ። እነርሱም በቤተ መቅደስ የመንጻት ሥርዓት ፈጽሜ ይህንኑ ሳደርግ አገኙኝ። የሕዝብ ሁካታ ወይም ረብሻ አልነበረም። ነገር ግን ክስ ካላቸው አንተ ፊት ቀርበው ሊከሱ የሚገባቸው ከእስያ አውራጃ የመጡ አንዳንድ አይሁድ አሉ። ወይም በዚያ ያሉት እነዚህ በሸንጎ ፊት ቀርቤ በነበረበት ጊዜ ያገኙብኝ ወንጀል ካለ ይናገሩ። በመካከላቸው በቆምኩበት ጊዜ ስለ ሙታን ትንሣኤ ከተናገርኩት አንድ ነገር በስተቀር ዛሬ ተከስሼ የቀረብኩበት ሌላ ነገር የለም። ፊሊክስ ግን የጌታን መንገድ በሚገባ አውቆ ስለነበር የጦር አዛዡ ሉሲዮስ ሲመጣ ለጉዳያችሁ ውሳኔ እሰጣለሁ ብሎ ነገሩን በቀጠሮ አሳደረው። ከዚያም ለጳውሎስ መጠነኛ ነፃነት እየሰጠ እንዲጠብቀውና ወዳጆቹም ገብተው እንዲጠይቁት ፍቃድ እንዲሰጣቸው የመቶ አለቃውን አዘዘው። ከጥቂት ቀን በኋላ ፊሊክስ ከአይሁዳዊት ሚስቱ ከድሩሲላ ጋር መጣ። ጳውሎስንም አስጠርቶ በክርስቶስ ኢየሱስ ስለማመን ሲናገር አዳመጠው። ጳውሎስ ስለ ጽድቅና ራስን ስለ መግዛት ስለሚመጣውም ፍርድ በሚናገርበት ጊዜ ግን ፊሊክስ ፈርቶ ለጊዜው ይህ ይበቃል፣ ወደፊት ሲመቸኝ አስጠራሃለሁ፣ አሁን ልትሄድ ትችላለህ አለው። ደግሞም ከጳውሎስ ጉቦ ለመቀበል ተስፋ ያደርግ ስለነበር በየጊዜው እያስጠራ ያነጋግረው ነበር። 2 ዓመት ካለፈ በኋላም ፊሊክስ በጶርቂዮስ ፊስጦስ ተተካ። ፊሊክስም አይሁድን ለማስደሰት ሲል ጳውሎስን እንደታሰረ ተወው። ፊስጦስም ወደ አውራጃው ከገባ ከ3 ቀን በኋላ ከቂሳሪያ ወደ ኢየሩሳሌም ወጣ። የካህናት አለቆችና የአይሁድ መሪዎች ፊቱ ቀርበው ጳውሎስን ከሰሱት። ጳውሎስን መንገድ ላይ አድፍጠው ሊገድሉት ስለፈለጉ ፊስጦስ ለእነርሱ እንዲያዳላላቸውና ወደ ኢየሩሳሌም እንዲያስመጣው አጥብቀው ለመኑት። ፊስጦስም እንዲህ ሲል መለሰላቸው፣ ጳውሎስ ታስሮ በቂሳሪያ እስር ቤት ይገኛል። እኔም በቅርቡ ወደዚያ እሄዳለሁ። ስለዚህ ከባለሥልጣኖቻችሁ መካከል አንዳንዶች ከእኔ ጋር ይምጡና ሰውየው ጥፋት ካለበት ክሱን በዚያ ያቅርቡ። ከእነርሱም ጋር 8 ወይም 10 ቀን ያህል ከሰነበተ በኋላ ወደ ቂሳሪያ ወረደ። በማግስቱም ፍርድ ወንበር ላይ ተቀምጦ ጳውሎስን እንዲያመጡ ታዘዘ። ጳውሎስ በቀረበ ጊዜ በኢየሩሳሌም የመጡት አይሁድ ከበቡት። በማስረጃ ያልተደገፉ ብዙ ከባድ ክሶችም አቀረቡበት። ጳውሎስም እኔ በአይሁድም ሕግ ሆነ በቤተ መቅደሱ ወይም በቄሳር ላይ የፈጸምኩት በደል የለም ሲል የመከላከያ መልሱን ሰጠ። ፊስጦስም ለአይሁድ በጎ ለመዋል ፈልጎ ጳውሎስን ስለዚህ ጉዳይ ወደ ኢየሩሳሌም ወጥተህ በእኔ ፊት ለመፋረድ ፈቃደኛ ነህን? አለው። ጳውሎስም እንዲህ አለ፣ አሁንም ቢሆን ፍትህ ማግኘት በምችልበት በቄሳር ፍርድ ወንበር ፊት ቆሜያለሁ። አንተ ራስህ በሚገባ እንደምታውቀው በአይሁድ ላይ ምንም በደል አልፈጸምኩም። ይሁን እንጂ ለሞት የሚያበቃ በደል ከተገኘብኝ አልሙት አይደለም። እነዚህ አይሁድ የሚያቀርቡብኝ ክስ
እውነት ካልሆነ ግን እኔን ለእነርሱ አሳልፎ ሊሰጥ የሚችል የለም። ወደ ቄሳር ይግባኝ ብያለሁ። ፊስጦስ ከመማክርቱ ጋር ከተመካከረ በኋላ ወደ ቄሳር ይግባኝ ስላልክ ወደ ቄሳር ትሄዳለህ አለው። ከጥቂት ቀንም በኋላ ንጉሥ አግሪጳና በርኒቄ ፊስጦስን እጅ ሊነሱ ወደ ቂሳርያ ወረዱ። በዚያም ብዙ ቀን ተቀመጡ። ፊስጦስም የጳውሎስን ጉዳይ አንስቶ ለንጉሡ እንዲህ አለው፣ ፊሊክስ በእስር ቤት የተወው አንድ ሰው እዚህ አለ። ወደ ኢየሩሳሌም በሄድኩ ጊዜ የካህናት አለቆችና የአይሁድ ሽማግሌዎች እንድፈርድበት ከሰውት ነበር። እኔም ተከሳሽ በከሳሾቹ ፊት ቆሞ ለተከሰሰበት ነገር መልስ ለመስጠት እድል ሳያገኝ አሳልፎ መስጠት የሮማውያን ልማድ እንዳልሆነ ነገርኳቸው። ስለዚህ ከሳሾቹ ከእኔ ጋር ወደዚህ በመጡ ጊዜ ጉዳዩን ሳላጓትት በማግስቱ ችሎት ተቀምጬ ያን ሰው እንዲያቀርቡ ታዘዝኩ። ከሳሾቹም ተነስተው በመቆም ሲናገሩ እኔ ያሰብኩትን ያህል ከባድ ክስ አላቀረቡበትም። ይልቁንም ስለ ገዛ ሃይማኖታቸውና ሞቶ ስለነበረው ጳውሎስ ግን ሕያው ነው ስለሚለው ሰው ስለ ኢየሱስ ይከራከሩት ነበር። እኔም ይህን ነገር እንዴት እንደምፈታው ግራ ስለገባኝ ወደ ኢየሩሳሌም ሄዶ ስለዚሁ ጉዳይ እንዲፋረድ ፈቃደኝነቱን ጠየቅኩት። ነገር ግን ጳውሎስ ጉዳዩ በንጉሠ ነገሥቱ እንዲታይለት ይግባኝ ባለ ጊዜ እኔም ወደ ቄሳር እስከምልከው ድረስ እስር ቤት እንዲቆይ አዘዝኩ። አግሪጳም ፊስጦስን እኔም እኮ ይህ ሰው ሲናገር መስማት እፈልግ ነበር አለው። እርሱም እንግዲያውስ ነገ ትሰማዋለህ አለው። በማግስቱም አግሪጳና በርኒቄ በታላቅ ክብር መጥተው በከፍተኛ መኮንኖችና ከከተማይቱ ታላላቅ ሰዎች ጋር ወደ መሰብሰቢያው አዳራሽ ገቡ። በፊስጦስም ትእዛዝ ጳውሎስ እንዲቀርብ ተደረገ። በዚህ ጊዜ ፊስጦስ እንዲህ አለ፣ ንጉሥ አግሪጳ ሆይ፣ እንዲሁም እዚህ አብራችሁ ያላችሁ ሁሉ ይህን ሰው ታዩታላችሁ። በኢየሩሳሌምና እዚህ በቂሳርያም የሚኖሩ አይሁድ ሁሉ ይህ ሰው ከእንግዲህ በሕይወት መኖር አይገባውም በማለት እየጮኹ ለመኑ። እኔም ለሞት የሚያበቃ አንዳች ነገር አለማድረጉን ተረዳው። ሆኖም ወደ ንጉሠ ነገሥቱ ይግባኝ በማለቱ ወደ ሮም ልልከው ወሰንኩ። ነገር ግን ስለ እርሱ ወደ ጌታዬ የምጽፈው የተረጋገጠ ነገር አላገኘሁም። ስለዚህም ከተመረመረ በኋላ የምጽፈውን ነገር ለማግኘት ሁላችሁም ፊት በተለይ ደግሞ ንጉሥ አግሪጳ ሆይ በአንተ ፊት አቀረብኩት። ይኸውም አንድ እስረኛ ወደ በላይ ሲላክ የተከሰሰበትን ምክንያት አለመግለጽ ትክክል ስላልመሰለኝ ነው። አግሪጳም ጳውሎስን ስለ ራስህ እንድትናገር ተፈቅዶልሃል አለው። በዚህ ጊዜ ጳውሎስ እጁን ዘርግቶ እንዲህ ሲል መከላከያውን አቀረበ። ንጉሥ አግሪጳ ሆይ፣ አይሁድ በእኔ ላይ ላቀረቡት ክስ ሁሉ ዛሬ በፊትህ የመከላከያ መልስ ለማቅረብ በመቻሌ ራሴን እንደ ዕድለኛ እቆጥረዋለሁ። ይኸውም አንተ በተለይ የአይሁድን ልማድና ክርክር ሁሉ በሚገባ ስለምታውቅ ነው። ስለዚህ በትዕግሥት እንድታደምጠኝ እለምንሃለሁ። ገና ከልጅነቴ ጀምሮ በአገሬም ሆነ በኢየሩሳሌም እንዴት እንደኖርኩ አይሁድ ሁሉ ያውቃሉ። ደግሞም ከብዙ ጊዜ ጀምሮ ስለሚያውቁኝ ከሃይማኖታችን እጅግ ጥብቅ በሆነው ወገን ውስጥ ሆኜ እንደ ፈሪሳዊ መኖሬን ሊመሰክሩ ፈቃደኞች ከሆኑ ቃላቸውን ሊሰጡ ይችላሉ። አሁንም ተከስሼ እዚህ የቀረብኩበት ምክንያት እግዚአብሔር ለአባቶቻችን ቃል የገባውን ነገር ተስፋ በማድረጌ ነው። 12ቱ ነገዶቻችን ቀንና ሌሊት እግዚአብሔርን ከልብ እያገለገሉ ሲፈጸም ለማየት የሚተጉለትም ተስፋ ይኸው ነው። ንጉሥ ሆይ፣ አይሁድም የሚከሱኝ ስለዚሁ ተስፋ ነው። ለመሆኑ እግዚአብሔር ሙታንን ማስነሳት እንደማይችል አድርጋችሁ የምትቆጥሩት ለምንድን ነው? እኔም ራሴ የናዝሬቱን የኢየሱስን ስም
በምችለው መንገድ ሁሉ መቃወም እንዳለብኝ ወስኜ ነበር። በኢየሩሳሌምም ያደረግኩት ይህንኑ ነበር። ከካህናት አለቆች ስልጣን ተቀብዬ ብዙ ቅዱሳንን አሳስሬያለሁ። በመገደላቸውም ተስማምቻለሁ። ላስቀጣቸውም ብዙ ጊዜ ከምኩራብ ምኩራብ እየተዘዋወርኩ የስድብ ቃል እንዲናገሩ አስገድዳቸው ነበር። በቁጣም ተሞልቼ በውጭ አገር እስከሚገኙ ከተሞች ድረስ ተከታትዬ አሳደድኳቸው። በዚህ መሰረት አንድ ቀን ከካህናት አለቆች ስልጣንና ትእዛዝ ተቀብዬ ወደ ደማስቆ በምጓዝበት ጊዜ ንጉሥ ሆይ፣ እኩለ ቀን ላይ በመንገድ ሳለሁ ብሩህነቱ ከፀሐይ የሚበልጥ ብርሃን በእኔና በባልንጀሮቼ ዙሪያ ከሰማይ ሲያበራ አየሁ። ሁላችንም በምድር ላይ ወደቅን። እኔም በዕብራይስጥ ቋንቋ ሳውል ሳውል ስለምን ታሳድደኛለህ? መውጊያውን መጋፋት ጉዳቱ በአንተ ይብሳል የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ አንተ ማን ነህ አልኩ። ጌታም እንዲህ አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነሳና በእግር ቁም። ስለ እኔ ስላየኸውና ወደፊትም ስለማሳይህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጬልሃለሁ። ከገዛ ሕዝብህና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። አንተም ዓይኖቻቸውን ትከፍታለህ፣ ከጨለማ ወደ ብርሃን ከሰይጣንም ሥልጣን ወደ እግዚአብሔር ትመልሳቸዋለህ። እነርሱም የኃጢአትን ይቅርታ ይቀበላሉ። በእኔም በማመን በተቀደሱት መካከል ርስት ያገኛሉ። እንግዲህ ንጉሥ አግሪጳ ሆይ፣ ከሰማይ ለታየኝ ራእይ አልታዘዝ አላልኩም። ነገር ግን በመጀመሪያ በደማስቆ ለሚኖሩ ቀጥሎም በኢየሩሳሌምና በይሁዳ ላሉት ሁሉ ከዚያም ለአሕዛብ ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ የንስሐን ፍሬ እንዲያሳዩ ገልጬ ተናገርኩ። አይሁድም በመቅደስ ይዘው ሊገድሉኝ የሞከሩት በዚሁ ምክንያት ነው። የእግዚአብሔር እርዳታ እስከ ዛሬ ስላልተለየኝ እነሆ እዚህ ቆሜ ለትንሹም ለትልቁም እመሰክራለሁ። ነቢያትና ሙሴ ይሆናል ይፈጸማል ካሉት በስተቀር አንዳች ነገር አልተናገርኩም። ይኸውም ክርስቶስ መከራን እንደሚቀበልና ከሙታን ቀዳሚ ሆኖ በመነሳት ለሕዝቡና ለአሕዛብ ብርሃንን እንደሚሰብክ ነው። ፊስጦስም የጳውሎስን ንግግር እዚህ ላይ በማቋረጥ ድምፁን ከፍ አድርጎ ጳውሎስ ሆይ አእምሮህን ስተሃል፣ የትምህርትህም ብዛት አሳብዶሃል አለው። ጳውሎስ ግን እንዲህ ሲል መለሰ፣ ክቡር ፊስጦስ ሆይ የምናገረው እውነተኛና ትክክለኛ ነገር እንጂ እብድስ አይደለሁም። ይህን የምናገረውን ነገር ንጉሡ ያውቀዋልና በፊቱ በልበ ሙሉነት እናገራለሁ። ደግሞም በድብቅ የተደረገ ነገር ባለመኖሩ ከዚህ ነገር አንድም እንደማይሰወርበት እርግጠኛ ነኝ። ንጉሥ አግሪጳ ሆይ ነቢያትን ታምን የለም ወይ? አዎን እንደምታምን አውቃለሁ። አግሪጳም ጳውሎስን እንዲህ በቀላሉ ክርስቲያን የምታደርገኝ ይመስልሃልን? አለው። ጳውሎስም በቀላሉም ሆነ በብዙ አንተ ብቻ ሳትሆን ዛሬ የሚሰሙኝ ሁሉ ከዚህ ከታሰርኩበት ሰንሰለት በስተቀር እንደ እኔ ይሆኑ ዘንድ እግዚአብሔርን እለምናለሁ አለ። ከዚህ በኋላ ንጉሡም አገረ ገዢውም በርኒቄም ከእነርሱም ጋር የተቀመጡትም ተነሱ። ወጥተውም ሲሄዱ ይህ ሰው እንኳን ለሞት ለእስራት የሚያበቃው ነገር አላደረገም ተባባሉ። አግሪጳም ፊስጦስን ይህ ሰው ወደ ቄሳር ይግባኝ ባይል ኖሮ መልቀቅ ይቻል ነበር አለው። ወደ ኢጣሊያ እንድንሄድ በተወሰነ ጊዜ ጳውሎስንና ሌሎቹን እስረኞች የንጉሠ ነገሥቱ ክፍለ ጦር አባል ለሆነው ጁልዮስ ለተባለ የመቶ አለቃ አስረከቧቸው። ከአድራሚጢስ ተነስቶ በእስያ አውራጃ ባህር ዳርቻ ላይ ወዳሉት ወደቦች በሚሄደው መርከብ ተሳፍረን የባህር ጉዞ ጀመርን። በተሰሎንቄ ይኖር የነበረው የመቄዶንያ ሰው
አርስጥሮኮስም ከእኛ ጋር ነበር። በሚቀጥለው ቀን ሲዶና ደረስን። ዩልዮስም ለጳውሎስ ደግነት በማሳየት ወደ ወዳጆቹ ሄዶ እርዳታ እንዲቀበል ፈቀደለት። ከዚያም ተነስተን በባህር ተጓዝን። ነፋስ ከፊት ለፊት ስለገጠመን የቆጵሮስን ደሴት ተገን አድርገን አለፍን። በኪልቅያና በጵንፍልያ ዳርቻ ያለውን ባህር ከተሻገርን በኋላ በሉቂያ አገር ሙራ የተባለ ቦታ ደረስን። ከዚያም የመቶ አለቃው ወደ ኢጣሊያ የሚሄድ የእስክንድሪያ መርከብ አግኝቶ አሳፈረን። ብዙ ቀን በዝግታ እየተጓዝን ቀኒዶስ አካባቢ በጭንቅ ደረስን። ነፋሱም ወደፊት እንዳንሄድ በከለከለን ጊዜ በሰልሙና አጠገብ አድርገን በቀርጤስ ተተግነን ሄድን። ጥግ ጥጉንም ይዘን በላሲያ ከተማ አጠገብ ወዳለው መልካም ወደብ ወደ ተባለ ስፍራ በጭንቅ ደረስን። ብዙ ጊዜ ባክኖ የጾሙ ጊዜ ስላለፈ በመርከብ መጓዙ አደገኛ ሆኖ ነበርና ጳውሎስ እናንተ ሰዎች ጉዞው አደገኛ እንደሚሆን በመርከቡና በጭነቱ እንዲሁም በእኛ በራሳችን ላይ እንኳ ትልቅ ጉዳት እንደሚደርስ ይታየኛል ብሎ አስጠነቀቃቸው። የመቶ አለቃው ግን ከጳውሎስ ምክር ይልቅ የመርከቡ መሪና የመርከቡ ባለቤት ያሉትን ይሰማ ነበር። ክረምቱንም በዚያ ለማሳለፍ ወደቡ አመቺ ስላልነበር አብዛኞቹ ፍንቄ ወደ ተባለው ወደብ ደርሰው በዚያ ለመክረም ተስፋ በማድረግ ጉዟችንን እንድንቀጥል ውሳኔ አስተላለፉ። ወደቡም በቀርጤስ ደቡብ ምዕራብና ሰሜን ምዕራብ ትይዩ የሚገኝ ነበር። መጠነኛ የደቡብ ንፋስ በነፈሰ ጊዜም እንዳሰቡት የሆነላቸው መስሏቸው መልህቁን ነቅለው የቀርጤስን ዳርቻ በመያዝ ተጓዙ። ብዙም ሳይቆይ ግን ሰሜናዊ ምስራቅ የሚሉት ኃይለኛ አውሎ ንፋስ ከደሴቲቱ ተነስቶ ቁልቁል መጣባቸው። መርከቢቱም በማዕበሉ ስለተያዘች ወደ ነፋሱ ልትገፋ አልቻለችም። ስለዚህ መንገድ ለቀን በንፋሱ ተነዳን። ቄዳ የተባለችውን ትንሽ ደሴት ተገን አድርገን በማለፍ የመርከቧን ሕይወት አድን ጀልባ በብዙ ድካም ለማትረፍ ቻልን። ጀልባዋንም ወደ ላይ ጎትተው ካወጧት በኋላ መርከቧ እንዳትፈራርስ ዙሪያዋን በገመድ ጠምጥመው አሰሯት። ስርቲስ ከተባለው አሸዋማ ደለል ጋር ሄደው እንዳይላተሙ ስለፈሩም የመርከቧን ሸራ አውርደው እንዲሁ በዘፈቀደ እንድትነዳ አደረጉ። ማዕበሉም ክፉኛ ስላንገላታን በማግስቱ ጭነቱን እያነሱ ወደ ባህሩ ይጥሉ ጀመር። በሦስተኛውም ቀን የመርከቧን ሸራ ማውጫና ማውረጃ መሳሪያ በገዛ እጃቸው ነቃቅለው ወደ ባህር ጣሉት። ብዙ ቀን ፀሐይንም ከዋክብትንም ማየት ስላልተቻለና ንፋስ ስለበረታብን ለመትረፍ የነበረን ተስፋ ሁሉ ተሟጠጠ። ሰዎቹ እህል ሳይቀምሱ ብዙ ቀን ከቆዩ በኋላ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ የነገርኳችሁን ሰምታችሁ ቢሆን ኖሮ ከቀርጤስ ባልተነሳችሁና ይህ ጉዳትና ጥፋት ባልደረሰባችሁ ነበር። አሁንም ቢሆን አይዟችሁ፣ መርከቧ እንጂ ከእናንተ አንዲት ነፍስ እንኳ አትጠፋምና። በትላንትናዋ ሌሊት የእርሱ የሆንኩትና የማመልከው እግዚአብሔር የላከው መልአክ በአጠገቤ ቆሞ ጳውሎስ ሆይ አትፍራ፣ በቄሳር ፊት መቆም ይገባሃል፣ ካንተ ጋር የሚጓዙትንም ሰዎች ሕይወት እግዚአብሔር አትርፎልሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እርሱ እንደነገረኝ እንደዚያው እንደሚሆን በእግዚአብሔር አምናለሁና። ይሁን እንጂ ወደ አንዲት ደሴት በነፋስ ተወስደን እዚያ መጣላችን አይቀርም። በ14ኛው ሌሊት በአድሪያ ባህር ላይ ከወዲያ ወዲህ ስንንገላታ እኩለ ሌሊት ገደማ መርከበኞቹ ወደ መሬት የተቃረቡ መሰላቸው። የጥልቀት መለኪያውንም ገመድ ወደ ታች ጥለው ሲመለከቱት የውሃው ጥልቀት 40 ሜትር
ያህል ሆኖ አገኙት። ከጥቂት ጊዜም በኋላም ደግሞ ሲጥሉ ጥልቀቱ 30 ሜትር ያህል ሆነ። ከቋጠኞቹም ጋር እንዳንላተም በመፍራት 4 መልህቆች ከመርከቡ በስተኋላ ጣሉ። ምን ነው በነጋ እያሉም ይለምኑ ነበር። መርከበኞቹም ከመርከቡ በስተፊት መልህቅ የሚጥሉ መስለው ትንሿን ጀልባ በማውረድ ከመርከቧ ሊያመልጡ ሞከሩ። ጳውሎስም የመቶ አለቃውንና ወታደሮቹን እነዚህ ሰዎች መርከቡ ላይ ካልቆዩ እናንተም ልትተርፉ አትችሉም አላቸው። በዚህ ጊዜ ወታደሮቹ ገመሎቹን ቆርጠው ትንሿ ጀልባ ባህሩ ላይ ተንሳፋ እንድትቀር ለቀቋት። ልክ ሊነጋጋ ሲል ጳውሎስ ሁሉም ምግብ እንዲበሉ እንዲህ ሲል ለመናቸው። 14 ቀን ሙሉ ልባችሁ ተንጠልጥሎ ምንም ሳትቀምሱ ጦማችሁን ሰነበታችሁ። ስለዚህ ስለሚያበረታችሁ አሁን እህል እንድትቀምሱ እለምናችኋለሁ። ከእናንተ መካከል ከራስ ጠጉሩ አንዲት እንኳን የሚነካበት ማንም የለምና። ይህን ካለ በኋላም እንጀራ ይዞ በሁሉም ፊት እግዚአብሔርን አመሰገነ፣ ቆርሶም ይበላ ጀመር። ሁሉም ተበራቱና እንጀራውን ራሳቸው ወስደው በሉ። በመርከቡም ላይ በአጠቃላይ 276 ሰዎች ነበርን። በልተውም ከጠገቡ በኋላ ስንዴውን ወደ ባህር በመጣል የመርከቡን ክብደት አቃለሉ። በነጋም ጊዜ ወደ የብስ መቃረባቸውን አላወቁም ነበር። ነገር ግን ዳር ዳሩ አሸዋማ የሆነ የባህር ሰርጥ አይተው ቢቻላቸው መርከቡን ገፍተው ወደዚያ ለማድረስ ወሰኑ። ከዚያም መልህቆቹን ቆርጠው ባህር ውስጥ ጥለው ሄዱ። የመቅዘፊያውንም ገመድ በዚያው ጊዜ ፈቱ። የፊተኛውንም ሸራ ለነፋስ ከፍ አድርገው ወደ ባህሩ ዳርቻ አቀኑ። ነገር ግን መርከቡ ከአሸዋ ቁልቁል ጋር ተላትሞ መሬት ነካ። የፊተኛው ክፍሉም አሸዋ ውስጥ ተቀርቅሮ አልነቃነቅ አለ። የኋለኛው ክፍሉም በማዕበሉ ክፉኛ ስለተመታ ይሰባበር ጀመር። ወታደሮቹም ከእስረኞች ማንም ዋኝቶ ለማምለጥ ቢሞክር ለመግደል ተስማሙ። የመቶ አለቃው ግን ጳውሎስ እንዲተርፍ ስለፈለገ ያሰቡትን እንዳይፈጽሙ ከለከላቸው። መዋኘት የሚችሉ ከመርከቡ የዘለሉ አስቀድመው ከባህሩ ወደ ምድር እንዲወጡ፣ የተቀሩት ደግሞ በሳንቃዎች ወይም በመርከቡ ስብርባሪ እየተንጠላጠሉ እንዲወጡ አዘዘ። በዚህ መንገድ ሁሉም በደህና ወደ ምድር ደረሱ። በደህና ወደ ምድር ከደረስን በኋላ ደሴቲቱ መላጥያ ተብላ እንደምትጠራ ተረዳን። የደሴቲቱ ነዋሪዎችም የሚያስገርም ደግነት አሳዩን። ዝናብና ብርድ ነበርና እሳት አንድደው ሁላችንን ተቀበሉን። ጳውሎስም ጭራሮ ሰብስቦ ወደ እሳቱ ሲጨምር ከሙቀቱ የተነሳ እፉኝት ወጥታ እጁ ላይ ተጣበቀች። የደሴቲቱ ነዋሪዎቹ እባብ በእጁ ላይ ተንጠልጥላ ባዩ ጊዜ ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር ቢያመልጥ እንኳ የፍርድ አምላክ በሕይወት እንዲኖር አልፈቀደለትም ተባባሉ። ጳውሎስ ግን እባቢቱን ወደ እሳቱ አራገፋት፣ አንዳችም ጉዳት አልደረሰበትም። ሰዎቹ ካሁን ሰውነቱ ያብጣል ወይም ድንገት ሞቶ ይወድቃል ብለው ይጠባበቁ ነበር። ነገር ግን ብዙ ጊዜ ጠብቀው ምንም የተለየ ነገር እንዳልደረሰበት ባዩ ጊዜ ሐሳባቸውን ለውጠው ይህስ አምላክ ነው አሉ። በዚያም ስፍራ አጠገብ የደሴቲቱ አለቃ የፑፕልዮስ ርስት የሆነ መሬት ነበር። እርሱም በቤቱ ተቀብሎን 3 ቀን በቸርነት አስተናገደን። የፑፕልዮስም አባት በትኩሳትና በተቅማጥ ሕመም ተይዞ ተኝቶ ነበር። ጳውሎስም ሊጠይቀው ገብቶ ከጸለየለት በኋላ እጁን ጭኖ ፈወሰው። ይህም በሆነ ጊዜ በደሴቲቱ የነበሩ ሌሎች ሕመምተኞችም እየመጡ ተፈወሱ። እኛንም በብዙ መንገድ አከበሩን። በመርከብም ለመሄድ በተዘጋጀን ጊዜ
የሚያስፈልገንን ሁሉ ጫኑልን። ከ3 ወር በኋላም በደሴቲቱ ክረምቱን ቆሞ በሰነበተ በአንድ መርከብ ተነስተን ጉዞ ጀመርን። ይህም መርከብ የእስክንድርያ ሲሆን በላዩ ላይ የመንታ አማልክቱ የዲዮስቆሮስ አርማ ነበረበት። ወደ ሰራኩስ ከተማ ገብተን 3 ቀን በዚያ ተቀመጥን። ከዚያም በመርከብ ተጉዘን ሬጊዮም ደረስን። በማግስቱም የደቡብ ነፋስ ስለተነሳ ፑቲዮሎስ የደረስነው በሚቀጥለው ቀን ነበር። በዚያም ወንድሞችን አገኘን። እነርሱም 7 ቀን አብረናቸው እንድንቀመጥ ለመኑን። ከዚያም በኋላ ወደ ሮም ሄድን። በዚያ የነበሩ ወንድሞችም መምጣታችንን ስለሰሙ እስከ አፊዮስ ፋሩስ እንዲሁም 3 ማደሪያ እስከሚባለው ቦታ ድረስ ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ተጽናናም። ሮም በደረስን ጊዜም ጳውሎስ ይጠብቀው ከነበረው ወታደር ጋር ለብቻው በዚያው እንዲቆይ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን መሪዎች በአንድነት ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝባችንን ወይም የአባቶቻችንን ሥርዓት የሚቃረን ምንም ሳላደርግ በኢየሩሳሌም አስረው ለሮማውያን አሳልፈው ሰጥተውኛል። እነርሱም መርምረው ለሞት የሚያበቃ በደል ስላላገኙብኝ ሊፈቱኝ ፈልገው ነበር። አይሁድ በተቃወሙ ጊዜ ግን ለቄሳር ይግባኝ ማለት ግድ ሆነብኝ እንጂ ሕዝቤን የምከስበት ምክንያት ኖሮኝ አይደለም። እናንተንም ለማየትና ለማነጋገር የጠራኋችሁ በዚህ ምክንያት ነው። በዚህ ሰንሰለት የታሰርኩትም ለእስራኤል በተሰጠው ተስፋ ምክንያት ነው። እነርሱም እንዲህ አሉት፣ ስለ አንተ ከይሁዳ ምድር የተጻፈ አንድም ደብዳቤ አልደረሰንም። ከዚያ የመጡ ወንድሞችም ስለ አንተ ያቀረቡት ወይም የተናገሩት አንዳች መጥፎ ነገር የለም። ይሁን እንጂ ሰዎች ስለዚህ የእምነት ክፍል በየቦታው ክፉ እንደሚያወሩበት እናውቃለን። የአንተ አስተያየት ደግሞ ምን እንደሆነ መስማት እንፈልጋለን። ቀን ከቀጠሩለትም በኋላ ብዙ ሆነው ወደ ማረፊያ ስፍራው መጡ። እርሱም ከጠዋት ጀምሮ እስከ ማታ ስለ እግዚአብሔር መንግሥት እየመሰከረ ያብራራላቸው ነበር። ከሙሴ ሕግና ከነቢያትም በመጥቀስ ስለ ኢየሱስ ሊያሳምናቸው ሞከረ። አንዳንዶቹ እርሱ የሚለውን አምነው ተቀበሉ፣ ሌሎቹ ግን አላመኑበትም። እርስ በርሳቸውም አልተስማሙም። ጳውሎስ እንዲህ የሚል የመጨረሻ ቃል ከተናገራቸው በኋላ ሄዱ። መንፈስ ቅዱስ በነቢዩ በኢሳይያስ አማካኝነት ለአባቶቻችሁ በትክክል እንዲህ ብሎ ተናግሯል። ወደዚህ ሕዝብ ሂድ፣ እንዲህም በላቸው፣ መስማትን ትሰማላችሁ፣ ነገር ግን አታስተውሉም። ማየትን ታያላችሁ፣ ነገር ግን አትመለከቱም። የዚህ ሕዝብ ልብ ደንድኗልና ጆሮአቸውም ተደፍኗል፣ ዓይናቸውንም ጨፍነዋል። አለዚያማ በዓይናቸው አይተው፣ በጆሮአቸው ሰምተው፣ በልባቸው አስተውለው ይመለሱና እፈውሳቸዋለሁ። ስለዚህ የእግዚአብሔር ማዳን ለአሕዛብ እንደተላከ እንድታውቁ እፈልጋለሁ። እነርሱም ይሰሙታል። ይህንንም ከተናገረ በኋላ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም ራሱ በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱ የሚመጡትንም ሁሉ በደስታ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ኢየሱስ ክርስቶስ በፍጹም ግልጽነት ያስተምር ነበር። መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ እንዴት እንደሞተ አይናገርም። ነገር ግን የጥንት የቤተ ክርስቲያን ታሪኮችና ጽሑፎች ከ64 እስከ 67 ዓመተ ምህረት ባለው ጊዜ ውስጥ በንጉሡ ኔሮ ዘመን በሮም አንገቱ በሰይፍ ተቀልቶ እንደሞተ ይናገራሉ። የሐዋርያት ሥራ መጽሐፍ ይህን ይመስል ነበር። ሐሳብና አስተያየቱን ማጋራት አይርሱ።
በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ